ዓለም በጉጉት የሚጠብቀው የትራምፕና የኢራን ድርድር ሊሳካ ይችላል ተብሎ ቢታመንም ከጀርባ ግን እስራኤል ዓለምን ሊያስደነግጥ የሚችል የሞት ወይንም የሽረት ጥያቄ ይዛ ቀርባለች። እስራኤል ለኢራን የምትሰጠው እድል አንድ ብቻ ነው፣ ሙሉ በሙሉ እጅ መስጠት። የኔታንያሁ መንግስት ሰላም የሚለው ቃል ትርጉሙ ለኢራን መክሰም ማለት እንደሆነ ግልጽ አድርገዋል። ዛሬ በዚህ ጥልቅ ትንታኔ እስራኤል በአዲሱ የሰላም ስምምነት ውስጥ የፈለገቻቸውን 4 አስደንጋጭ ነጥቦችና መካከለኛው ምስራቅን ወደ ለየለት ጦርነት ሊወስድ የሚችሉ ቀይ መስመሮችን እንፈትሻለን። የእስራኤል የመጀመሪያውና ትልቁ ስጋት የኒውክሌር ጉዳይ ነው። ነገር ግን በዚህኛው ስምምነት እስራኤል ቁጥጥር ይደረግ የሚለውን የቆየ ቋንቋ ሰርዘዋለች። የቀድሞ የእስራኤል ብሔራዊ ደህንነት አማካሪ ያዕቆብ አምዲሮር በግልጽ እንደተናገሩት ዩራኒየም ከኢራን ምድር መውጣት አለበት። እስራኤል የምትፈልገው ዜሮ ዩራኒየም፣ ኢራን አንዲት ግራም ዩራኒየም የማበልጸግ መብት እንዳይኖራት፣ የመሬት ስር መሰረቶች መፍረስ፣ በፎርዶ እና በሌሎች ስውር ቦታዎች የተገነቡ የኒውክሌር መሰረቶች በቦምብ ሳይሆን በስምምነት እንዲፈርሱ፣ ገደብ የሌለው ጊዜ። ቀደም ባሉት ስምምነቶች ላይ ገደቦች ከጥቂት ዓመታት በኋላ ይነሱ ነበር። እስራኤል ግን ለዘላለም የታገደ የኒውክሌር ፕሮግራም ካልሆነ ስምምነቱን እንደማትቀበለው አስታውቃለች። ብዙዎች የኒውክሌር ጉዳይ ብቻ ይመስላቸዋል። ነገር ግን እስራኤል አሁን የሚሳኤል ፕሮግራምም ከኒውክሌር ያላነሰ ስጋት ነው እያለች ነው። እስራኤል ለምን ፈራች? ኢራን ዛሬ አውሮፓን መምታት የሚችሉ ሚሳኤሎች አሏት። አምዲሮር ሲያስጠነቅቁ ዛሬ አውሮፓ የደረሱ ሚሳኤሎች በሚቀጥሉት 5 ዓመታት አሜሪካ ይደርሳሉ ብለዋል። እስራኤል በስምምነቱ ውስጥ የኢራን የረጅም ርቀት ሚሳኤሎች እንዲወድሙና አዳዲስ እንዳይመረቱ ጥብቅ እገዳ እንዲጣል ትፈልጋለች። ይህ ካልሆነ ግን ስምምነቱ ለኢራን የሚሳኤል ጋሻ ማጠናከሪያ ጊዜ መስጠት ብቻ ነው የሚል እምነት አላት። የኒውክሌር ፕሮግራም ገና ሊሆን የሚችል አደጋ ነው። ኢራን ቦምቡን ሰርታ እስክታጠናቀቅ ጊዜ ሊወስድ ይችላል። የሚሳኤል አቅም ግን ዛሬ ያለ አደጋ ነው። ኢራን በአሁኑ ሰዓት በሺዎች የሚቆጠሩ ባሊስቲክ ሚሳኤሎች ያሏት ሲሆን እነዚህ ሚሳኤሎች በደቂቃዎች ውስጥ ማንኛውንም የእስራኤል ከተማ የመምታት አቅም አላቸው። ስለዚህ እስራኤል ቦምቡን እየተከላከልን ሚሳኤሉን እንዲገድልን አንፈቅድም የሚል አቋም አላት። እስራኤል የምታስበው ኢራን የሚሳኤል አቅሟን በሰላም ስምምነት ሰበብ ካሳገደች ወደፊት የኒውክሌር ስምምነቱን ብታፈርስ ቦምቡን የምታስወነጭፍበት ዝግጁ የሆነ ማጓጓዣ ይኖራታል ማለት ነው። የሚሳኤል ፕሮግራሙን አሁን ካላቆመችው የኒውክሌር ስምምነቱ ትርጉም የለሽ ይሆናል ብላ ታምናለች። የእስራኤል ተንታኞች እንደሚሉት ኢራን ብዛት ያለው ሚሳኤል የምትታከማቸው እስራኤልን ወይም አሜሪካን ለመከላከል ብቻ አይደለም። ይልቁንም ወደፊት የኒውክሌር ሙከራ በምታደርግበት ወቅት ዓለም አቀፍ ማህበረሰቡ ጥቃት እንዳይሰነዝርባት እንደ መከላከያ ጋሻ ለመጠቀም ነው። እኔን ብትነኩኝ በሚሳኤል እደበድባቸዋለሁ የሚል ማስፈራሪያ እንዲኖራት ትፈልጋለች። እስራኤል ደግሞ ይህ የኢራን እጅ እንዲታሰር ትፈልጋለች። ኢራን ሚሳኤልን ለራሷ ብቻ ሳይሆን ለሄዝቦላህ በሊባኖስ፣ ለሃውቲ በየመንና በሶሪያ ላሉ ታጣቂዎች ታቀርባለች። እነዚህ ቡድኖች በእስራኤል ድንበር ዙሪያ ተቀምጠው እስራኤልን ማስፈራሪያ ሆነዋል። የኢራን የሚሳኤል ፕሮግራም ካልተገደበ እነዚህ ቡድኖች ዘመናዊ መሳሪያ ማግኘታቸውን ይቀጥላሉ። ይህ ደግሞ እስራኤልን በዙሪያዋ በሚሳኤል የታጠሩ ጠላቶች እንዲከቧት ያደርጋል። ኢራን በሊባኖስ በኩል ሄዝቦላህን፣ በጋዛ በኩል ሐማስን በገንዘብና በጦር መሳሪያ ትደግፋለች። እስራኤል የምትለው ለኢራን የሚለቀቅ $1 ወደ እስራኤል የሚተኮስ ጥይት መሆን የለበትም ነው። አዲሱ ስምምነት ኢራን ከነዚህ ቡድኖች ጋር ያላት ግንኙነት ሙሉ በሙሉ እንዲቋረጥ ያስገድዳታል። እስራኤል አሁን ያለውን የኢራን የኢኮኖሚ መዳከም እንደ መልካም አጋጣሚ በመጠቀም ኢራን በክልሉ ያላትን የመሬት ድልድይ በዘላቂነት ለመበጠስ አቅዳለች። ፕሬዚደንት ዶናልድ ትራምፕ ስምምነት ላይ ልንደርስ እንችላለን እያሉ ነው። ነገር ግን የእስራኤል ተንታኞች የሚሰጉት አንድ ነገር አለ። ኢራን ስምምነቱን እንደ ድል እንዳትጠቀምበት። እስራኤል ለኢራን አገዛዝ ህጋዊ ዕውቅና የሚሰጥ የጦርነት ካሳ የሚከፍል ወይንም የእስራኤልን የነጻነት እርምጃ የሚገድብ ማንኛውንም ስምምነት መጥፎ ስምምነት ብለዋለች። ኢራን በትራምፕና በኔታንያሁ መካከል ልዩነት ለመፍጠር ብትሞክርም እስራኤል ግን ሙሉ በሙሉ ካልተዳከሙ ሰላም የለም የሚል አቋም ይዛለች። ዓለም አቀፍ ተንታኞች እንደሚሉት አሁን እየተዘጋጀ ያለው ስምምነት ለኢራን የሰላም ጥሪ ሳይሆን የመገደብ ሰነድ ነው። ኢራን እነዚህን ጥብቅ መስፈርቶች ካልተቀበለች ደግሞ ትራምፕ እንዳሉት ትልቅ እርምጃ ይጠብቃታል። ያ እርምጃ ደግሞ ወደ ቀጥተኛ ወታደራዊ ግጭት ሊያመራ ይችላል። እስራኤል የኢራን ሚሳኤል ጉዳይን የምታጎላው አጋሮቿን ለማነቃቃት ጭምር ነው። የኢራን ሚሳኤሎች አሁን አውሮፓን መድረስ ጀምረዋል። በቅርቡ ደግሞ አሜሪካ ሊደርሱ እንደሚችሉ እስራኤል ታስጠነቅቃለች። ጉዳዩን የእስራኤል ብቻ ሳይሆን የዓለም አቀፍ ደህንነት ስጋት በማስመሰል በድርድሩ ላይ ጥብቅ ቅድመ ሁኔታ እንዲቀመጥ ጫና እያደረገች ነው። በቀድሞ የኒውክሌር ስምምነት ላይ አንዳንድ ገደቦች ከጥቂት ዓመታት በኋላ ይነሱ ነበር። እስራኤል ይህን አጥብቃ ትቃወማለች። ኢራን ሚሳኤል ማምረት ከቀጠለችና ከጥቂት ዓመታት በኋላ የኒውክሌር ገደቡ ቢነሳላት በአጭር ጊዜ ውስጥ እጅግ አደገኛ ሀገር ትሆናለች የሚል ስጋት አላት። ስለዚህ አዲሱ ስምምነት ያለምንም ጊዜ ገደብ የሚሳኤልና የኒውክሌር ፕሮግራሟን ለዘላለም እንዲገድብ ትፈልጋለች።
እስራኤል የኢራን ሚሳኤልን የምትፈራው ለዛሬው ደህንነቷ ብቻ ሳይሆን ወደፊት ኢራን የኒውክሌር ባለቤት ብትሆን እንኳን የምትጠቀምበት መሳሪያ አሁኑኑ ለማክሸፍ ነው። ሰላም የምትለውም ኢራን ጥርሷ የተነቀለ ደካማ ሀገር ስትሆን ብቻ እንደሆነ እስራኤል ለዶናልድ ትራምፕ አስተዳደር ግልጽ መልእክት እያስተላለፈች ነው። ኢራን በመካከለኛው ምስራቅ የእስራኤልን ኃያልነት ለመገዳደር የተዘረጋ ትልቅ ስትራቴጂ አላት። ይህም በሊባኖስ ሄዝቦላህ፣ በጋዛ ሐማስ፣ በየመን ሁቲና ሶሪያን ያቀፈ ነው። የእስራኤል ስሌት እስራኤል በቀጣናው በነጻነት ወታደራዊ እርምጃ እንዳትወስድ እነዚህ የኢራን ተላላኪዎች እንደ መከላከያ ግድግዳ ሆነውባታል። ኢራን ከተሸነፈች እነዚህ ቡድኖች የገንዘብና የጦር መሳሪያ ምንጫቸውን ያጣሉ። ያኔ እስራኤል ያለ ስጋት በቀጣናው የምትፈልገውን የፖለቲካና የወታደራዊ እርምጃ መውሰድ ትችላለች። እስራኤል በመካከለኛው ምስራቅ የኒውክሌር መሳሪያ ያላት ተብሎ የሚታመን ብቸኛ ሀገር ናት። ምንም እንኳን በይፋ ባታምንም አንድ ኃያል ብቻ ቢግን ዶክትሪን የተሰኘው የእስራኤል የደህንነት መርህ ማንኛውም የእስራኤል ጠላት የሆነ ሀገር የኒውክሌር መሳሪያ እንዲኖረው አይፈቅድም ይላል። ኢራን እንደ ስጋት ኢራን ኒውክሌር ከታጠቀች እስራኤል ያላትን ልዩ ኃያልነት ታጣለች። የኢራን መሸነፍ ማለት እስራኤል በቀጣናው ብቸኛ ስልታዊ ኃያል ሆና እንድትቀጥል ዋስትና ይሰጣታል። እስራኤል ከአረብ ሀገራት ጋር ያላትን ግንኙነት ለማጠናከር ኢራንን እንደ ጋራ ጠላት ትጠቀማለች። ብዙዎቹ የባሕረ ሰላጤው ሀገራት የኢራንን መስፋፋት ይፈራሉ። እስራኤል ደግሞ ኢራንን መከላከል የምችለውን ነኝ በማለት ራሷን የክልሉ የደህንነት ዋስትና አድርጋ ታቀርባለች። ኢራን ከተዳከመች የአረብ ሀገራት ከኢራን ይልቅ ከእስራኤል ጋር መወገኑ የተሻለ ጥቅም እንዳለው የበለጠ ይረዳሉ። ይህ ደግሞ እስራኤልን የክልሉ የኢኮኖሚና የቴክኖሎጂ ማዕከል ያደርጋታል። ባለፉት ዓመታት እስራኤልና ኢራን በስውር ሲፋለሙ ቆይተዋል። አሁን ግን ግጭቱ ወደ ቀጥተኛ የሚሳኤል ልውውጥ ተቀይሯል። አንድ ሀገር ኃያል ነው የሚባለው በድንበሩ ውስጥ ሰላም ሲሰፍን ነው። የኢራን ሚሳኤሎች እስራኤልን የሚረብሹ ከሆነ እስራኤል ደህንነቷ የተጠበቀ ኃያል ልትባል አትችልም። ኢራን መሸነፏ እስራኤልን ከረጅም ርቀት የሚሳኤል ስጋት ነጻ ያደርጋታል። እስራኤል በአሜሪካ የውጭ ፖሊሲ ውስጥ ያላት ቦታ ትልቅ የሆነው ኢራንን ለመቆጣጠር ቁልፍ አጋር በመሆኗ ጭምር ነው። ኢራን ስትሸነፍ እስራኤል በአሜሪካ ድጋፍ የምትገነባው ወታደራዊ አቅም በቀጣናው ላይ ሙሉ ቁጥጥር እንዲኖራት ያስችላታል። ኢራን ካልተሸነፈች ግን አሜሪካ ሁልጊዜም ዲፕሎማሲ እያለች የእስራኤልን ወታደራዊ እጅ ልታስር ትችላለች የሚል ስጋት አለ። ለእስራኤል የኢራን መሸነፍ ማለት በወታደራዊ ረገድ ተቀናቃኝ የሌለው የበላይነት፣ በፖለቲካ ረገድ ከአረብ ሀገራት ጋር የሚመሰረት አዲስ መካከለኛው ምስራቅ፣ በህልውና ረገድ ደግሞ ከኒውክሌርና ከሚሳኤል ስጋት ነፃ መሆን ማለት ነው። ለዚህ ነው ኔታንያሁም ሆኑ የእስራኤል ተንታኞች ከኢራን ጋር የሚደረግ ማንኛውም ስምምነት ኢራንን የሚያዳክም ካልሆነ ለእስራኤል ሽንፈት ነው ብሎ የሚያምኑት። ለእስራኤል ኃያልነት የኢራን መውደቅ አማራጭ የሌለው መንገድ ተደርጎም ይወሰዳል።